ምርጥ 10 የቱርክ ታሪካዊ ተከታታይ ፊልሞች። 10ኛ ማግኒፊሰንት ሴንቸሪ የተሰራበት ወቅት ከ2011 እስከ 2014 ዓ.ም ባለው ጊዜ ነው። ይህ ፊልም በአንድ በኩል በጦር ሜዳ ላይ የሚደረግን ተጋድሎ፣ በሌላ በኩል የሱልጣኑን ልብ ለማሸነፍና የንግስትነት ማዕረጉን ለመጨበጥ በሃሬሙ ውስጥ የሚደረገውን ተጋድሎ ያሳያል። በዚህ ፊልም ውስጥ የተካተቱት በርካታ ጠንካራ ሴት ገጸ ባህሪያቶች ያሉ ሲሆን ከነዚህ ውስጥ የበላይነቱን የተቆጣጠረችው ሆሬም ሱልጣን አንዷ ናት። ይህ ታሪካዊ ተከታታይ ሾው አንጋፋውን የቱርኮች ወርቃማውን ዘመን ባመጣው ሱልጣን ሱሌይማንና በሚስቱ በሁሬም ሱልጣን ሕይወት ዙሪያ ያጠነጥናል። 9ኛ ራይዝ ኦፍ ኤምፓየር ኦቶመን የተሰራው 2020 ዓ.ም ነው። ይህ ፊልም የኦቶመን ኤምፓየርን አነሳስ የምናይበት አጭር ዶክመንተሪ ድራማ ነው። ይህ ተከታታይ ሾው የፋቲህ ሱልጣን መህመትን በ13 ዓመት ዕድሜው ወደ ዙፋን መውጣት ተከትሎ ይጀምርና ቆንስታንቲኖፕል በመባል የምትታወቀዋን የዛሬዋን ኢስታንቡልን በመያዝ የኦስማን መንግስት ኃያልነትን ሲያረጋግጥ እናያለን። ይህ ሾው የጀመረው ጥር 24 2020 ዓ.ም ነው። 8ኛ ዴስታን 2021 ዓ.ም ነው የተሰራው። በመካከለኛው ኤሲያ ገላጣ ሜዳ ያለን ጎክ ተብሎ የሚጠራ ግዛትን ያስተዳድር በነበረው ንጉስ ወላጆቿን ባጣች አንዲት አኪዝ ተብላ በምትጠራ የተራራ ጦረኛና በተመሳሳይ ንጉስ ወይም በአባቱ እናቱን ባጣ ጎክ ታጊን ባቱጋ በተባለ ልዑል መሃል ስለተፈጠረ የፍቅር ታሪክና የማይቻለውን ለማሳካት የሚያደርጉትን ጥረት ፊልሙ ያሳያል። 7ኛ አልፓ አርስላን ቦዩክ ሰልጁክሉ የጀመረው 2021 ዓ.ም ነው። ይህ ሲሪየስ የሚያጠነጥነው ስለ ታላቋ ሰልጁክ ሱልጣን ታሪክ ነው። የዚህ ሱልጣን ስም አልፕ አርስላን ይባላል። ፊልሙ በብዛት በአልፕ አርስላን ሕይወት ላይ ስላሉ ቁልፍ ክስተቶች ያብራራል። 6ኛ ባርባሮስ ላር የሜዲትራኒያኑ ሰይፍ 2021 ዓ.ም የወጣ ፊልም ነው። ይህ ፊልም በኦቶማን ኤምፓየር ላይ የሚደረገውን ታሪካዊ ጉዞ ተመልካቹን ያስቃኛል። በ16ኛው መቶ ክፍለ ዘመን የኦቶማን ባህር ኃይል በነበረው ባርባሮስ ሃይረዲን ፓሻ እና ባህረኛ በሆኑት 4 ወንድማማቾች ታሪክ ላይ ያጠነጥናል። እነዚህ ወንድማማቾችም ኢስሐቅ፣ ኦሩጅ፣ ሂዝርና ኢልያስ በመባል ይታወቃሉ። ከባህር ሞገዱ ጋርና ከባህሩ ሚስጥራት ጋር የሚያደርጉትን ተጋድሎ ያሳየናል። በመምህር ሱሌይማን እርዳታ አንድ ቅዱስ ሚስጥር በእጃቸው ለማስገባት የሚያደርጉትን ሩጫና በመንገዳቸው ላይ እስከ ሜዲትራኒያን ድረስ እጃቸው ረጅም የሆኑ እንደ ፔትሮ ያሉ ጠላቶች ከእነርሱ ቀድመው ይህን ሚስጥር በእጃቸው ለማስገባት የሚያደርጉትን ትንቅንቅ ፊልሙ ያስቃኛል። 5ኛ ዲሪሊሽ ኤርቱሩል መታየት የጀመረው 2014 ዓ.ም ነው። ጀግናችን ኤርቱሩል ለ400 ድንኳኖቹ አዲስ ክፍል ሲፈልግ ሜዲትራኒያን፣ ጥቁር ባህር፣ ባልካኖች፣ ካውካሰስ እና ሜሶፖታሚያ አዲስ ባለቤት እየፈለጉ ነበር። ይህ ፊልም በመላው ዓለም ላይ ከፍተኛ ተመልካች አግኝቷል። በቱርክ ብቻ የሚታይ ሳይሆን በመካከለኛው ምስራቅ፣ በአውሮፓና ኤሲያ ውስጥ ከፍተኛ ተመልካችን ሰብስቧል። በተለይ ከቱርኮች በላይ ይህ ፊልም በፓኪስታን ያለው ተወዳጅነት ከፍተኛ ነው። ተዋናዮችም ዓለም አቀፍ እውቅናን አግኝተዋል። ይህ ፊልም መቼቱን ያደረገው በ13ኛው መቶ ክፍለ ዘመን ላይ ሲሆን ታሪኩም የኦቶማን መንግስት መስራች የሆነው የኦስማን አባት ኤርቱሩል ታሪክ ላይ ያጠነጥናል። ይህ ሾው በቤተሰባቸው ውስጥና ከሌሎች ጎሳዎች ጋር ያላቸውን መስተጋብር፣ የሚገጥማቸውን ግጭትና ሴራ ያሳያል። 4ኛ ኩሩሉስ ኦስማን የኦቶማን ግዛት መስራቹ መታየት የጀመረው 2019 ዓ.ም ነው። ይህ ታሪካዊ ሲሪየስ ፊልም የዝነኛው ተከታታይ ፊልም የዲሪሊሽ ኤርቱሩል ተከታይ ነው። ይህ ፊልም የዲሪሊሽ ኤርቱሩልን ያህል በፓኪስታን ከፍተኛ ቅቡልነትን አግኝቷል። ይህ ፊልም አባቱ ኤርቱሩል ከሞተ በኋላ ያለውን የኦስማንን ሕይወት ያሳየናል። በእርግጥ ለታላቅነት የታጨ ለድል የተመረጠ ታላቅ ጦረኝነቱን እናይበታለን። የኦቶማን ኤምፓየር የተባለውን ግዙፍ መንግስት መስርቶ ይመራል። የኦስማንን ገጸ ባህሪ ቡራክ ኦዝቼቪት ተጫውቶታል።
ሶስተኛ መንዲርማን ጃላሉዲን የተለቀቀው 2021 ዓ.ም ነው። ወይም እኔ ጃላሉዲን ነኝ የሚል ትርጉም ይኖረዋል ርዕሱ። ይህ የኡዝቤክን ተዋናዮች አካትተው ከተሰሩ የቱርክ ታሪካዊ ፊልሞች መሃል አንዱ ነው። የዚህ ፊልም ታሪክ የሚያተኩረው በጃላሉዲን ማንጉበርዲ ሕይወትና ከሞንጎል መንግስት ገዢው ጃንጊዝ ካሃን ጋር በተደረገው ጦርነት ላይ ነው። ከዚህ በተጨማሪም ሴት አያቱ የአባቱን ዙፋን ለራሷ ማድረግ ትፈልግ ስለነበረ ከቤተሰቡ ውስጥም የሚገጥሙትን ችግሮች ፊልሙ ያሳያል። ሁለተኛ ማቬራ ሃጂ አህመድ ያሳቪ የተለቀቀው 2021 ዓ.ም። ይህ ልብ የሚነካ ታሪክ የሚያጠነጥነው ወደ ባግዳድ በየሱፍ ሐመዳኒ በተላከ ሃጂ አህመድ ያሳቪ በተባለ ደረሳ ታሪክ ላይ ነው። በጊዜው ትንሽ ግዛት የነበረችውን ባግዳድ ችግር እንዲፈታ ነበር ወደዛ የተላከው። ማቬራ ማለት ከአንድ ነገር ባሻገር የሚል ትርጉም ያለው ጥንታዊ የተርኪሽ አረቢክ ቃል ነው። አንደኛ ዩኑስ ኤምሬ የተለቀቀው 2015 ዓ.ም ነው። ይህ የቱርክ ታሪካዊ ድራማ መቼቱን ከ1238 እስከ 1328 ዓመተ ምህረት ባለው ጊዜ ላይ አድርጓል። ታሪኩም የሚያጠነጥነው በቱርክ ባህል ላይ ተጽዕኖ ጎልቶ በሚታየው የቱርክ ባለቅኔ እና አማኝ ደረሳ ታሪክ ላይ ነው። ይህ ደረሳ በቱርክ ስነ ጽሑፍ ላይ አዎንታዊ ተጽዕኖ አሁንም ድረስ የጎላ ነው። ይህ ፊልም ዩኑስ ኤምሬ የተባለ አንድ ግለሰብ ከሞንጎሎች ወረራ በኋላ የተወለደበትን ቀዬ ጥሎ ወደ አናቶሊያ የሚያደርገውን ጉዞ ያሳያል። እዛም በደረሰ ጊዜ የደረሳዎችን አኗኗር በመከተል ተራና ቀለል ያለ ህይወት ለመኖር ይወስናል። ይህ ተከታታይ ፊልም 2 ሲዝኖች ያሉት ሲሆን እያንዳንዳቸው 23 ኤፒሶዶች አሉት። በአጭሩ የአንድ ደረሳን የፍቅር ጉዞ ለመመልከት ፍላጎት ካላችሁ ይህን የመሰለ ታሪካዊ ድራማ የትም አይገኝም። ቻናሉን ሰብስክራይብ በማድረግ የተለያዩ አይነት መረጃዎችን እናቀርባለን። ይከታተሉን።